እኔ በእግር ኳስ ዓለም ብዙ ዘልዛላ ቡድን አይቻለሁ፣ ግን አፍሪካዊ ዘልዛላ ብዙ ጊዜ አይገጥመኝ። ሴኔጋል ዛሬ ከዘልዛላም ዘልዛላ ቡድን ይሆን ተቃጠልኩኝ፣ ነደድኩኝ፣ ምንም በማያገባ በቃ እኔ ኦፊሻሊ ዛሬ ጥቁር አይደለሁም። በቃ ከጃለሁ። እኔ ሲጀምር ሀበሻም ምን አገባኝ ስለ ጥቁር እንዴ? እኔ ማንም ምን አስመልክቶኝ ነው? ምን አቃጠለኝ? እኔ ጥቁር በላ ነጭ በላ ዋና ኳስ ማየቴ ነው። እኔ በቀቶኛል የጥቁሮች ነገር። ከዚህ በኋላ እኔ ተስፋ ማድረግበት ጥቁር ሀገር አንድም የለም። ገብቷል አይደለ? አፍሪካ አረቦቹ ይሻላሉ። እነሱም እንደው ጥለው አይጥሉህም እንዴ? እናት ቡድኖች አይደሉ እንዴ? ግን ሴኔጋል 2-0 የመራኸውን ጨዋታ በእናት ለጥፈኝ በእናት ብለህ እኮ ነው አንተ በቤልጅየም የተለጠፍከው። ቀኝ ግዛኝ፣ ቀኝ መግዛት አስለምደኸኛል። እኔ ሜንታሊቲ የማሸነፍ አይደለም ብለህ እኮ እግር ላይ ወርቀህ መሸነፍ አለ። በ2 ደቂቃ 2 ጎል እንደገና ደግሞ እኮ ፔናልቲ ያሰጣል አሰጣም እንድንከራከር ትፈልጋለህ? አዳሜ ምን ባሰጥ ራሱ ቅጣት ይገባታል፣ መቀጣት አለባት በእንደዚህ አይነት ፔናልቲ። ማን እንዴት እንደሚያቃጥሉ እኔ የምር ዓለም ዋንጫ ከተጀመረ እንደዚህ ንድድ ብዬ አላውቅም። እያንደዳችሁ ማን ሲጀመር እኔ ጥቁር ሰው ሁሌ እንዳቃጠለ። አረ ወይኔ እንዴት ነው የሚያቃጥለው! ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ነው የተቃጠልኩት። ማን ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማን ነው ድንጋይ ብላ ነው ማለት ሲጀመር ማን 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም። ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው። አረ ወይኔ ምን አይነት ጭካኔ ነው! ምን አይነት 119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማን ነው በጣም ስድብ ውስጥ ገባባችኋለሁ። ምክንያቱም የራሳችሁ ጥፋት ነው። ከ2-0 አትከላከሉም እናንተ ጢባራሞች። ማን ስልህ ቤልጅየም ማለፏ ምናምን ነገር ያን ያህል ያቃጥላል። ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት። ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው። ግን የዓለም መድረክ ላይ ወፍ የለም። የ2002 ሴኔጋል ተሽሎ ተገኘ ነው ማለት። ወይኔ ሲያቃጥል አረላ በስመ አብ። በቃ ለዚህ እኮ ነው ማንተኛው። ገብቷላ? ሌሊት ድረስ የምናመሻው ለዚህ ነው። እንደዚህ አይነት ሞመንት እግር ኳስ ላይ ዋንስ ኢን ሚሊየን አክቹሊ እግር ኳስ ላይ ብዙ በቃ ምርጥ ነገር ታያለ። ግን ሴኔጋል አልፏል ተብሎ ፖስቱን ላይ ተፖሳስቶልሃል። 2-0 እየመራች 86ኛ ደቂቃ ላይ ነው ጠቅ ቤልጅየም 2-0 ወደ ኤክስትራ ወሰደው ማለት ነው። ሉካኩ ተቀይሮ እየገባ ያገባባል ነው። ከዛ ደግሞ ኤክስትራ ታይም ላይ በቃ ሁለቱም ጌሙ ሞተ ምናምን ብለን 118ኛ ደቂቃ ላይ ሴኔጋሎች እንግዲህ የተዝረከረከ ፔናልቲ ሰጡ ለቤልጅየም። በጣም ነው ደስ የሚለው። የኬዲቢ ቡድን በቲሌማንስ የፔናልቲ ጎል አለፈልህ። ተሰባበሩ ሊወጡ ነበር መሰለኝ እንደ አፍሪካ ዋንጫው ፋይናል ፔናልቲ ለእንትና ለሞሮኮ ሲሰጥ አይደል ኑጣ አንጮትም ብለው በስንት መከራ የገቡት። ኤኒዌይ ቲሌማንስ አስቆጠራት፣ አለፈ ነው የምልህ። ቤልጅየም የኬዲቢ ቡድን ከዩኤስኤ እና ከቦስኒያ አሸናፊ ጋር የሚገናኝ ይሆናል። ኧረ በስመ አብ የሚገርም የኳስ ምሽት። ኧረ በስመ አብ ቤልጅየም ኳሊፋይ ያደረገችው እግዚአብሔርን የመጨረሻን ያሳዘኑኝ ሴኔጋሎች ዛሬ በጣም ድድብና ስራ ስለ እንዴት የፈለገ ነገር ቢሆን በ3 ደቂቃ ኦልሞስት 2 ደቂቃ በል 3 ደቂቃ ተጋግተን ነው እንዴ መከላከል። 2 ጎል በጣም ብዙ ነው። 85-88 በመድኃኒዓለም ስም አይመጣውም። እግዚአብሔርን የማይመጣው ነገር ጭራሽ 50-56 አይ ቲንክ እስከ 60 ሬንጅ ባለው ውስጥ ነው። ዴብሮይናንም ዶኩንም አስወጥቶ ሰውየው ሉካኩና ሌሎች ተጫዋቾችን አስገባ። በቃ እኔ እንደዛ ስታስገባ ሴኔጋል ዊን አረገች ምናምን ብዬልሃለሁ። ግን እግዚአብሔር ምን እንደነካቸው አላውቅም። ሉካኩ ከገባ ያገባል አለቀ። ከዛ ምን አረገ ቴሌማንስ አባቴ የሚገርም ኳስ አገባ ቴስታ። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ራሱ የማይሆን ፋውል ተሰራ ታየ። ፔናልቲ የሚያሰጥ ነበር፣ ፔናልቲ ሰጠ፣ ኳሊፋይ ያደረጉ። እግዚአብሔር በጣም ነው ያሳዘኑኝ ሴኔጋሎች። እንዳለ አፍሪካ ቲም እየወደቀ ነው ያለው። ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት፣ በጣም አሳፋሪ ሽንፈት። ሴኔጋል 2-0 እስከ 86ኛው ደቂቃ ሲመሩ ቆይቶ በ3 ደቂቃ ውስጥ 2-0 ባለቀ ደቂቃ ሊነፋ ትንሽ ደቂቃ ወደ ፔናልቲ ሊሄዱ ትንሽ ደቂቃ ሲቀር ፔናልቲ ውስጥ ተፋሰሩ። አስቀያሚ ቲም የሴኔጋል ቲም።
ልዩነታችን ከአውሮፓ ቲሞች ጋር ዊኒንግ ሜንታሊቲ፣ አልሸነፍ ባይነት። በቃ ይሄ እኮ ነው። ይመቻቸው ቤልጂየሞች፣ ምሬ ነው ብላችሁ ይመቻቸው። አጣኙ አይችልም፣ የሴኔጋል ቅያሪ አይችልም። ገደለው ቲሙን ራሱን የገደለው መቆየት ሲችል እንደዛው ማለት ነው። 5 ደቂቃ መቆየት ሲችል ቲሙን ትርምስምሱን አወጡ፣ ከሸነፈው ወጡ። የሞተ ቲም ሴኔጋል። በስመ አብ የምር ተቃጠልኩ። እኔ ለነሱ ተቃጠልኩ። እኔ ለነሱ ተንገበገቡ። አፍሪካ አይሆንልንም። በቃ እግር ኳስ ለኛ አይሆንልንም። የዓለም ዋንጫ ምናምን በቃ አይሆንልንም። ቲም ምንድን ነው ያለ 2-0 ውጤት ማስጠበቅ ያቅታችኋል። 2-0 10 ደቂቃ 5 ደቂቃ እኮ ነው የቀረው። 86 5 ደቂቃ በ3 ደቂቃ ውስጥ 2 ጎል ገባባቸው። አረ በስመ አብ! ይሄ ዓለም ዋንጫ ኪንግ KDB ማይ ጎት እና ጄሬሚ ዶኩ ይቅርታ አድርጉልኝ። ሴኔጋል እንግዲህ ምንም ማድረግ አይቻልም። ወደ ቀጣይ ዙሩ አልፈናል። በጣም ደስ ብሎኛል። የምሬ ነው። በጣም ነው የተመቸኝ። ለማንኛውም ማይ ጎት የሆነ ነገር ያሳካ ይሁን አብረን እናያለን። የምሬን ነው። ያው ሌላው ሰው ሜሲ ሮናልዶ ነው ጎቱ፣ የኔ ግን ኪንግ KDB ነው። ምክንያቱም ከሱ በላይ ለኔ በእግር ኳስ ላይፍ የሰጠኝ ሰው የለም። ለዛ ይገባዋል ነው የምለው። ለማንኛውም ይመቻችሁ። ደስ ብሎኛል። እንኳን ደስ አላችሁ። ይመቻችሁ። ካርማ ሆኖ ነው እየታየኛለሁ። ካርማ እንዴት አልክ? የምን ካርማ የምታወራው ብትሉኝ የአፍኮኑን ጉዳይ ምላችሁ። የስ ለሞሮኮ አውቃለሁ ዋንጫው መልሶ እንደተሰጠ፣ ነገር ግን እሱ ጨዋታ ላይ የሰሩት ነገር ያው ኦቪስ ልክ አልነበረም እና እሱን ታሳቢነት ከማድረግ ኦልሞስት እድላቸው የጠመመብኝ ነው የመሰለኝ እና 2-0 እየመሩ ሴኔጋል 4 ደቂቃ ነበር የቀራቸው። የሚገርማችሁ በ3 ደቂቃ ልዩነት ግን 4 ደቂቃ ቀራቸው። በ3 ደቂቃ ልዩነት 2 ነበር የተቆጠረባቸው። ሮሜሉ ሉካኩ አስቆጠረ። እሺ እሱን ጎል ከባድ ልትል ትችላለህ፣ ግን የዩሪ ቴሌማንስ ጎል ጨራሽ መግባት አልነበረበትም። 89ኛው ላይ የተቆጠረው አሁን ይህ ተጠያቂ የሚሆነው ሞሪዲያው በረኛው። ለምን ትወጣል? ኳሱ ላይ ማደርስ ከሆነ መውጣት የለ። እኔ ከምጠለው ነገር ፓንች ለማድረግ ወጥተህ ኳሱ ላይ አለመድረስ። ሞሪዲያው በጣም ያሳዝናል። እኔ እዚህ ዓለም ዋንጫ የምመለከታቸው ሚራክልና ጨዋታዎች ለየት ያሉ ናቸው። አሁን ይህንን እኮ አጥፍቶት የተኛ አይጠፋ። አጥፍታችሁ የተኛችሁ አጠፉ። በቃ ውስጤ ለእናንተ በለኝ። በእውነቱ ምላችሁ በቃ አልቋል ብላችሁ የተኛ አይጠፋም ብዬ ነው ማስቡና ያ ቤልጂየም ደሚራክል በቃ ሊትራሊ ደሚራክል ላይ የሚባለው 86 ላይ አግብተው 89 ላይ በ3 ደቂቃ ልዩነት አግብተው ከዛ ዩሪ ቴሌማንስ ራሱ ፔናልቲውን አግኝቶ ራሱን ያገባው እና ዳኛው በጣም ብዙ ነው የፈጀበት። ባይዞ ፔናልቲ ነው ወይስ አይደለም የሚለውንም ታስቀምጡ ይፈልጋል ኮመንት ላይ። እንደተለመደ ዓለም ዋንጫ ጉዳይ እንደምጣሱ ፕላስ ነጫ እንደረስ ሀሳባችሁ ኮመንት ላይ ያስቀምጣችሁ። ኮፒ ሊንክ ይደረግ። ስለ ፔናልቲ እንድትነግሩ ይፈልጋለሁ። እናንተ ውሳኔያችሁ ፔናልቲ ኦር ኖት። እኔ በበኩሌ ኮንታክቷ ሚኒማል ቢሆንም ግን ቀድሞ ቴሌማንስን ነገር አግኝቶታል እና በዛ የመጣ በቃ ቀጥታ ፔናልቲ ነው የምላችሁ። እናንተ ግን ሀሳባችሁን በተነግሩኝ ደስ ይለኛል። ብቻ ያ 2-0 ነበረ እሱ ይጠናቀው እንደምታስታውሱት። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ሴኔጋሎች አሪፍ ቻንስ ያገኙ ነበር፣ ግን ቤልጂየም የሆነ ሰዓት ብሬኪን ያደረጉ። ዩሪ ቴሌማንስ ደግሞ ቦክስ ክራሽ ሲያደርግ ምንም የማያደርጉ ነገር ቦክስ የሚገኝበት ቦታ ብቻ በአጠቃላይ የሚገርም ነው። ዛሬ እንዴት እንደሆነ ባላውቅም ከዚያው እንዳያችሁት እንግዲህ ከላሚን ካማራ ነበር ፔናልቲ ኮሚት እንዲያደርግ ያደረገው። ራሱ ደግሞ 123ኛው ደቂቃ አካባቢ ላይ አስቆጥሮት ማለት ነው። ቤልጂየሞች 3-2 አሸንፏቸው። ታምር እኔ አይኔ የሚያየውን ማመን አልቻልኩም። እንቅልፍ ሊጥለኝ ነው፣ ግን ደግሞ በቃ ይህንን እያየ አይጥልህም እንቅልፍ በቃ ታያለህ እንዲህ እና ያ ጋይስ ጀስት ኢምፕሬሲቭ። በጣም የሚገርም ጨዋታ። እዚህ ዓለም ዋንጫ የምንመለከታቸው ጨዋታዎች በጣም ቶፕ ሌቭል ናቸው ከምታስቡት በላይ እና ዩኤስኤ ከቦስኒያ ደግሞ አሁን 9 ሰዓት ላይ ይደረጋል። የእነሱ አሸናፊ ይህን አሸናፊ ይገጥማል። እኔ ቤልጂየም ትንሽ ጣር እያሉ ነው። ሩዲ ጋርሲያ አሪፍ ስራ እየሰራ ነው። ትንሽ ክሪቲሳይዝ አድርጌ ነበር ባለፈው። የቤልጂየም አሰልጣኝ ነው የምላችሁ። አሪፍ ስራ ነው። ዛሬ አሁን ቅያር ያደረገበት መንገድ ሙኒዬ፣ ሉካኩ ቶሎ በቃ የሆነ ነገር እየሰራ ከሆነ ቶሎ መቀየር፣ ቶሎ ማስተካከል። እንትና ደግሞ በተዘዋዋሪ ፓፕቴው የቀየርከው ሰው ልክ አልነበር። ፓፕጌ ማስወጣት፣ ከዛ ሀቢብ ዲያራ ማስወጣት በዛ ፍጥነት 2-0 እየመራ ለምን? ጀስት ኪፕ ደ ስትራክቸር በቃ ስለ አይኖ አንደርስታንድ ላይክ ይደክማቸዋል ምናምን፣ ግን እንደዚህ ቶሎ ለመቀየር መሄድ አልነበረብህ። ሚድፊልዱን አዲስ አታኩ ምናምን እንደዛ በጣም ቀየር ስታደርገው ስትራክቸራችሁን አጣችሁ ክሊር እና ያ ቤልጂየም አስቀየማቸው። የሚገርም ነው። ማመን አልቻልኩም ጋይስ። ብቻ ትሮሳርድ ራሱ ሌላ በቃ ምን አይነት ልጅ እንደሆነ እኔ ቃላት የለኝም። ለሱ ራሱ ቴሌማንስ ያስገባው ኳስ ለበረኛው ሁላ እንደዚህ ዲሲሽን እንዲያደርገው አንድም ትሮሳርድ ነበርና የሚገርም ስራ
ከዛ ውጭ ላለው ደግሞ ዩሪ ቴሌማንስ ያው ራሱ ነበር የጨረሰላቸው ሶስተኛውን ጎል ራሱ አግኝቶ ራሱ ነው ያስቆጠረው ፔናልቲው ማለት ነው። ቤልጂየም ማሸነፍ ይገባታል ወይ አይ ዶንት ኖ አላሻችሁ። ምናልባት ሴኔጋል የተሻለው ቡድን ነበር ብዬ አስባለሁ። ኦልሞስት የተመጣጠነ ፓርት ነው ያው ፖዚሽን ምናምን ጉዳይ ላይ። ነገር ግን አይ ቲንክ ሴኔጋል በቻንስ ዙሪያ የተሻለ ነበራቸው። ኢስማኤል አሳር ምናልባት ትንሽ ሎኪን አድርጎ ቢሆን ኖሮ በ3-0 ምናምን አጠናቆ ጨዋታውን መውጣት ይችል ነበር ወይ 3-1 ምናምን ነገር ማለት ይችል ነበር እዛው ፉል ታይም ላይ ማለት ነው። እና አንዳንዴ እቺ ናት በቃ ድላችሁ። የሚገርም ነው። ሉካኩ አስቆጠረ። ከዛ 3 ደቂቃ ልዩነት እዛው በውስጡ ቴሌማንስ። የዚህ ጨዋታ ኮከብ ለእናንተ ማን ነበር? እኔ አውድ ጊቪት ቱ ዩሪ ቴሌማንስ። አሪፍ ስራ ነው የሰራላቸው። በሴኔጋልም ዙሪያ ተመቹኝ ነበሩ እና ሀቢብ ዲያራ ለምሳሌ በጣም ተመችቶ ነበር በተለይ። ከዛ ውጭ ደግሞ ኢስማኤል አሳርም አሪፍ እንቅስቃሴ አድርጎ ነበረ፣ ግን ቻንሶች ስቷል። ቢያገባም እየሳተ ነው ያገባ ያለው። በፊት ጨዋታዎችም የተመለከትነው ይህንን ነበር። ግን ያቺ 25 ደቂቃ ኦልሞስት ሃይድሬሽን ብሬኳ በፊት ሴኔጋል ጌሙን ገለው መውጣት ይችሉ ነበር ብዬ አስባለሁ እና ያ በጣም የተሳድ በቃ ሃይድሬሽን ብሬክ ራሱ እንዴት ጨዋታዎችን እየቀየረ እንደሆነ ከምታስቡት በላይ ነው። በፊትም ስነግራችሁ ነበር። አሁንም እሱን ኢፌክት እያየን ነው እና የዓለም ዋንጫ ጉዳይ ግን እንደተለመደው ፕላስ ቱት መንጫ እንዳይረሳ ምንም ነገር እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ ማለት ነው። የጨዋታው ምርጥ ተጫዋች ዩሪ ቴሌማንስ ብያለሁ። እኔ ግን ስገምት ማለት ነው ከዩኤስኤ እና የቦስኒያ አሸናፊ እና ከቤልጂየም ማን የሚያሸንፍ ይመስላችኋል? ቤልጂየሞች ቱ ስትሮንግ ይመስላሉ። ቤልጂየም ደግሞ ምን ያህል ይጓዛላችሁ የምታስቡትን ኮመንት ላይ ቮት ማድረግ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።